እንገናኛለን በቃ እሺ እሺ አትጥፊ እንዴ ወንድሜ የት ጠፍተህ ነው ቀስ በይ እጄን አሞኛል ደህና ነህ ግን እቤት ማን አለ ሁሉም አሉ ለመሆኑ ለምንድነው ቀና ብለህ ማታወራኝ እስቲ ቀና እንዴ ምን ሆነ ነው ማን ነው እንደዚህ ያደረገ አታከብጂ ደህና ነኝ ምን ማለት ነው ደህና ነኝ ፊት እንደዚህ ተበላሽቶ ደህና ነኝ ትለኛለህ እንዴ በቃ እኔ ልሂድ ልጠይቅሽ ነበር የመጣሁት ልጠይቂያት ወይስ ወንድምሽ የጀመረውን ስራ መጨረሱ ለማረጋገጥ ማለት አልገባኝም ለነገሩ አንቺ የት ይገባሻል የሷ ወንድም ነው እንደዚህ ያደረገ በሰላም ችግራችሁን ይፈታችሁ ይመስለኝ ነበር አሁን ደክሞኛል ገብቼ ረፍት ላድርግ ግን ንገሪያት እንደዚህ በመሆኔ አልተሸነፍኩም አልደበረኝም ማለት ወንድሜ እስከመቼ እኔ ግን ሰለቸኝ ደከመኝ እኮ ይቅርታ ማለቴ መጀመሪያም ቢሆን እሷን መውደድ አልነበረብኝ ትልቁ ስህተቴ እሱ ነው ቆይ እሱን ካወቅ ጨክነ ለምን አትተዋትም እሱም ማየት ይቀራል ግዴታዬ ነው ምን አልክ ማለትማ መገፋት መተውን ያለምዳል ልቤ ካንቺ ራቀቀን ደግሞ በህልምሽም ቢሆን አጠገብ ያትደርሽ እሱን ነበር የምፈልገው አይደል አንቺ ባሚ እና ምን ላድርገው እሱ ራሱ ዝም አይልማ ዝምተኛን ፈሪ ተናጋሪን ደግሞ ደፋር አድርጎ የሚያስብ ሞኝ ብቻ እኔ ዝም ያልኩት ስለፈራሁት ሳይሆን አንቺን ስለወደድኩሽ ደግሞ ይሄ ምን የሚሉት አዲስ ፍልስፍና ነው እንደዚህ የሚያደርግሽን ነገር ለምደዋል ለምድና ደግሞ ከነትዝታሽ ረሳሻል የረሳውሽ ቀን ደግሞ ደህና ሆናለሽ ወንድሜ እንግባ